ሴት ልጅ ያለ علم መሸፈን ትችላለች ወይ ለመሸፈን እኮ ዕውቀት እኮ አይጠይቅም ጺም ለማሳደግ ዕውቀት አይጠይቅም ሴት ልጅ ንቃብ ለመልበስ ዕውቀት አይጠይቅም ዕውቀቱ አይደለም የሚወሰውሰው ውበቷ እንጂ አይደል ስለዚህ ባትቀሪም ልበሽ ነቃለችነቷ ሳይሆን የሚወሰውሰው አፍንጫዋ እንትን አይኗ ምናምኗ ይሄ ነው ስለዚህ ይሄ ወራቅ አለብን አፍወን አላህ Subhanahu Wa Ta'ala يا ايها النبي قل لازواجك وبناتك ونساء المؤمنين يدنين عليهن من جلابيبهن انت نبي ሆይ قل لازواجك ለሚስቶችህ እዘዛቸው ለሴት ልጆችህም እዘዛቸው ለአማንያን ሚስቶችም እዘዛቸው يدنين عليهن من جلابيبهن በላያቸው ላይ ጀልባባቸውን ይጣሉ አለ يقول عبد الله بن مسعود رضي الله تعالى عنه جلباب مالت ما يغطي جميع البدن ملا سونتن شفن የሚያደርግ ነው ምን جلباب مالت ይሄ ነው امام الطبراني امام القرطبي رحمه الله يرجح هذا المذهب جلباب مالت ملا سونتن የሚሸፍን ነው የሚለው ነው راجح አድርጎ የሚሄደው امام احمد زند نقاب واجب ነው امام الشافعي زند في المذهب الصحيح الراجح براجه واجب ነው نقاب وعند أبي حنيفة وإمام مالك مستحب إمام مالكنا إمام أبي حنيفة زند دقمه مستحب نو ولكن أفتى علماء الحنفية يا حنفية علماء دقمه فتوى ستوال بمن بالنقاب بنقاب واجب مهون فتوى ستوال ماشي عند الفتنة عند خوف الفتنة فتنة بمفرب بالجزية بلوه سلازه نقاب يوجب የሚያሉት የፊትና ጊዜ ይወጅባል ካሉ ይወጅባል ያቱ ይወጅባል ብለዋል አሁን ደግሞ ፊትና ይታመናል አይታመንም ሸሁ ይታመናል አይታመንም ሴቱ እንደዚህ ጌጥ አድርጎ በሚወጣበት ሰዓት ሜካፕ በሚጠቀምበት ሰዓት በሚቀነደቡበት ሰዓት በሚኳሉበት ሰዓት የቅባት አይነት ባለበት ሰዓት 8 ቁጥር በሚለበስበት ሰዓት ኑኑ የሚል ጫማ በሚለበስበት ሰዓት የዚህ ሰዓት ፊትና የለም ማለት ወንዶቹ የሉም ማለት ነው ይሄ ደግሞ መወሻሸት ነው ይሄ ሁሉ አስፋልት ስንት ሆኖ ሰው ስንት ነገር ያየ ፋጡማ እኔ አስቴር ወርቅነሽ ወይንም መስከረም ጥቅምትን በላት እሷ ስትለብስ ሱሪ ቃሪዋን ትለብሳለች والله ከሷ በላይ አደገኛው የነ ፋጡማ የነ ኸዲጃ አለባበስ የነ ኸዲጃ አለባበስ 8 ቁጥር ነው ሁለት እግር የገባበት አንድ ሱሪ ማለት ነው አንድ አፍ ሱሪ ማለት ነው ሁለት እግር ገብቶበታል ውጥርጥር በላ ተጨናንቃ በዛ ላይ ይሄንኛው ሂጃብ እንዳይቀር የፀጉር ቃሪያም አለኩ በዚህ ላይ ይሄ ተደርጎ ተይዟል በዚህ ላይ ነው ቦርሷን ይዛ ስትሄድ እንግዲህ ሰው ነህ ተበላለህ ተጣጣለህ ወንድሞቻችን ምን አደጋ እኮ ነው ነብዩ አለይሂ ሰላቱ ወሰለም ይሄንን ያስተማሩት ተው አላህም የነገረን ይሄንን ነው ጀልባብ ይልበሱ يدنين عليهن من جلابيبهن جلباباቸውን ይልበሱ በላያቸው ላይ ይከናነቡ ይጣሉ ንገራቸው አለ الله سبحانه وتعالى እንዴ ኡሙ ሰለማ رضي الله تعالى عنها فيما رواه ابو داود رحمه الله እንዴ ተላለ لما نزل قوله تعالى من የሚለው يدنين عليهن من جلابيبهن የሚለው በመጣ ሰዓት አለ خرج نساء الانصار የአንሷር ሴቶች እንደው ጀልባባቸውን ለብሰውት ወጡ አለ አለች ለብሰውት ወጡ ከአነ على رؤسهن الغرباء እላያቸው ላይ እንደው ቁራ ይሰፈርባቸው ይመስላሉ አለች እንደው ጠቁር ብሎ ወጣ እንዳለ አለበሱት ሜዳው አሁን ሲያወግዙት ሰምቼ በጣም ገረመኝ አንዋር መስጊድ ማንም ይባል ታውቃላችሁ ማለት ሰምቻለሁ እንደው በጆሮዬ ነው የሰማሁት አንተ ጥቁር ይሄ ጥቁር ቀሚስ አለ ይሄ ጥቁር ጀልባብ እንደው በጣም ለምንድን ነው የጅን ከለር ነው አላቸው ሀታ ራሱ አለ ሰው ራሱ እንትን ለራሂሉ የሚታረደው ጥቁር ነው አለ ጥቁር ነው ለራሂሉ የሚታረድ ለማስጠላት እኮ ነው መጀመሪያ ለራሂሉ ይታረዳል እንዴ ሰውየው እንዳገኘ ስለው መጀመሪያ ለራሂሉ አይታረድም ጥቁርን ግን የተናገሩት ዱሮ ነው ኡሙ ሰለማ ምን ልትላት ነው ምን ብሎ ሊመልስላት ነው ኡሙ ሰለማ ረዲየላሁ ተዓላ ዐንሃ وكذلك تقول عائشة رضي الله تعالى عنها فيما رواه الإمام البخاري رحمه الله أما أنزل عز وجل الله سبحانه وتعالى باورد يجزيه من ملون بأنتنا الشولاي
ወለድሪብና ቢኹሙሪሂነ አላ ጁዩቢሂነ የሚለው አንቀጽ በመጣ ጊዜ ትላለች። ወለድሪብና አላ ቢኹሙሪሂነ በመከናነቢያቸው ይምጣል ያድርጉ መከናነቢያቸውን አላ ጁዩቢሂነ ደረታቸው ላይና ይሄንን ይልበሱት የሚለው በመጣ ጊዜ አለች ሴቶች የመዲና ሴቶች አخذنا أزورهن فشققنا من قبل الحواشي ያዙና ቅድድ ያደረጉ ልብሳቸው ሸርጡ ያንን ቅድድ ያደረጉ فاختمرن به ትላለች በሱ ተከናነቡ ይችን ሲፈስር ብኖ ሐጀር አልአስቀላን ውስጥ ላይ ይገባና ፈተውል ባል አይغطينا وجوههن ፊቶቻቸውን ሸፈኑ ማለት ነው ብሎ ይፈስረዋል ስለዚህ النقاب واجب عبد الله بن عمر رضي الله تعالى عنه እንዲህ ብሎ ይናገራል فيما رواه الامام البخاري رحمه الله لا تنتقب المرأة المحرمة ولا تلبس القفازين حج حرمي ሴት ኒቃብ አትለብስም እጅቤዛ ጓንትም አትለብስም ብለዋል መላእክተኛው አለ ስለዚህ ኒቃብ የዛን ጊዜ ይታወቅ ነበር ነው ሸው ዛሬ ላይ የአረብ ባህል ነው ብለው ይናገራሉ የየመን ባህል ነው ይላሉ መልበስ አልቻልኩም በይ አንቺም ሆይ አንተ ሚስትህን መቅጣት አልቻልክም ማልበስም አልቻልክም ራሷን ማሸነፍ አልቻለችም አንተም በዲንህ ሚስትህን ማስተዳደር አልቻልክም ስለዚህ እቺ ስለሆነች ሽርሽራ ውስጥ አትግባ የአረብ ባህል አይደለም ዲን ያዘዘው ቁርአን ያዘዘው يدنين عليهن من جلابيبهن يتناغروا الله ነው አላህ Subhanahu Wa Ta'ala ነው የተናገረው ታውንጂ አንተየ ታውንጂ አሰልፈ ሴቶችን የስምንት ቁጥር አልበሰ ሴቶችን አደባባይ አውጥተህ የውመል ቂያማ አላህ ፊት ምን ልትመልስ ነው ለምን ኒቃብ ታዲያ ዋጅብ ነው ዋጅብ ነው ይሄን ተናግረናል ዋጅብ ነው ኒቃብ ገራገር ኡስታዝ ለመጠየቅ በጣም ቀላል ነው ችግር የለም አውራትሽን ጣጣ የለውም ነው የሚለው ምንም ችግር የለም በቃ አይወስወስ አትይበዩ እኔን ለምን አንቺ ነው ያልነው ይላል እዚህ ጊዜ ደግሞ ደስ ይላቸዋል ኡስታዝ ማለት ይሄ ነው ብሎ የሚሄዱበታል አላህን እንፍራ ሴቶቻችንን በትክክል አልብሰን እናያዝ ኒቃብ እናልብሳቸው አይነ በራ ምናምን ብለህ አታልብስ ሙሉን ነው ማልበስ ያለበት መላ ሰውነታቸው ነው መሸፈን ያለበት ጥፍራቸው መታየት የለበትም ጸጉሯ መታየት የለበትም አላህን ፍራ አንተም አላህን ፍራ ልብሷ ረዘም ይበል ያ ካልሆነ ካልስ ታድርግ ወፈር ያለ ካልስ ትልበስ ስትራመድ ሰውነቷ እንዳይገለጥ ካልሷ አጭር ሆኖ ከተረገዟ በላይ ያለው ሰውነት እንዳይታይ አሁን ሸፍን እንደው ምን አይነት ከለር እንደሆነች እንዳትታይ ባለቤት ቀናተኛ ሆነች ቀናተኛው አለመቅራት የአሳማ ባህሪ ነው የሰው ልጅ ባህሪ አይደለም والله ሰው መቅራት አለበት ሚስቴ ጸይምቶን ቀይቶን ጓደኛ አያቅም ለምን ነው የሚያቀው ለምን ቀናለሁ እኮ ባለቤት እኮ ነኝ ለምን አንዳንዱ ቀይ ሴት ያገባል በቃ ቀንቷል የተባለ ይመስል ኳኩሎ ምን ብሎ እጅና እጇን ይዞ ባስፋልት ላይ ይሄዳል ይዋነት ያጠምድልሃል ዙሪያን ያለ አሳነባሪ አይለቅልህም ነገ ስልኳን ነው የሚያፈላልገው አንቀቀበል ሞኛቶን አይ ፊት ችግር የለውም ፊት ችግር አለው ፊት ይወሰውሳል እፊት ላይ እኮ ነው ውበት ያለው አፍንጫ ያለው አይን ያለው ቅንድብ ያለው ሁሉም ነገር ያለው ፊት ላይ ነው መጅመዑል ጀማል ይሉታል የውበት መሰባሰቢያ ማለት ፊት ነው ሰውየው ራሱ ሲናገር ገጣሚዎች እንኳን ሲገጥሙ እፊት ላይ የተቀመጠ ነገር ያነሱ ነው ስላፍንጫ ነው ብዙ ገጣሚ እንኳን የሚገጥሙ የውበት መገለጫ እሱ ስለሆነ ፊት ካለበሰ እና የቱ አላማው ምንድነው መጀመሪያ ሂጃብ ይልበስ የተባለው እንዳትወሰውስ ወንድሙ አንሱም እንዳይወሰወስ መደበቋ ነው አበባ ናት የሷ ሰውነትና የወንድ ሰውነት አንድ አይደለም የሷ ነው ስለዚህ እሷ መሸፈን አለባት እንዳትወሰውስ አደጋ ውስጥ እሷም እንዳትወጥ ሌላንም እንዳትጥል ነው አይደል ታዲያ ከፊት በላይ ምን ፈተና ውስጥ የሚያመጣል ያ አላህ Subhanahu Wa Ta'ala ولا يضربن بأرجلهن ليعلم ما يخفين من زينتهن በእግራቸው አይምቷል የለበሱት ከልብሳቸው ስር ያለው አልቦ ሲጮህ እንዲሰማላቸው ኳ ያደረጉ አይሄዱ አለ አላህ ምኑ እንዳይታወቅ ልብስ የለበሰው አልቦ ያልቦ ጩኸት ልብህን የሚያንቀሳቅሰው ከሆነ ፊቷስ እንዴ ታዲያ የማይታይ አልቦ በድምጹ እንዳይወሰውስ ከተከለከለ አታጭህ ከተባለ እና ታዲያ ውበትሳ ፊት ያ አላህ እንዴ ይግባን እንጂ ስለዚህ ይሄ ግልጽ ነው ኢንሻአላህ ሴት ልጅ ያለ ዕልም መሸፈን ትችላለች ወይ ለመሸፈን እኮ ዕውቀት እኮ አይጠይቅም ጺም ለማሳደግ ዕውቀት አይጠይቅም ሴት ልጅ ኒቃብ ለመልበስ ዕውቀት አይጠይቅም ዕውቀቷ አይደለም የሚወሰውሰው ውበቷ እንጂ አይደል ስለዚህ ባትቀሪም ልበሽ
ነቃልችነቷ ሳይሆን የሚወሰውሰው አፍንጫዋ ጆ እንትን አይኗ ምናምኗ ይሄ ነው። ስለዚህ ይሄ ወራቅ አለብን። አፍወን አላህ Subhanahu Wa Ta'ala يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن أنت نبي هوي قل لأزواجك لمستوچه زازاچو لشلجوچه مزازاچو لأمانيان مستوچه مزازاچو يدنين عليهن من جلابيبهن بلاچو لاي جلباباچون يطالو على يقول عبد الله بن مسعود رضي الله تعالى عنه جلباب مالت ما يغطي جميع البدن من لا سونة شفن فن የሚያደርግ ነው ምን جلباب مالت ይሄ ነው امام الطبراني امام القرطبي رحمه الله يرجح هذا المذهب جلباب مالت من لا سونة የሚሸፍን ነው የሚለው ነው راجح አድርጎ የሚሄደው امام احمد زند نقاب واجب ነው امام الشافعي زند في المذهب الصحيح الراجح براجه واجب ነው نقاب وعند أبي حنيفة وإمام مالك مستحب إمام مالكنا إمام أبي حنيفة زند دقمه مستحب نو ولكن أفتى علماء الحنفية يا حنفية علماء دقمه فتوى ستوال بمن بالنقاب بنقاب واجب مهون فتوى ستوال متى عند الفتنة عند خوف الفتنة فتنة بمفرب بالجزية بلوه سلازه نقاب يوجب የሚያሉት የፊትና ጊዜ ይወጅባል ካሉ ይወጅባል ያቱ ይወጅባል ብለዋል አሁን ደግሞ ፊትና ይታመናል አይታመንም ሸሁ ይታመናል አይታመንም ሴቱ እንደዚህ ጌጥ አድርጎ በሚወጣበት ሰዓት ሜካፕ በሚጠቀምበት ሰዓት በሚቀነደቡበት ሰዓት በሚኳሉበት ሰዓት የቅባት አይነት ባለበት ሰዓት 8 ቁጥር በሚለበስበት ሰዓት ኑኑ የሚል ጫማ በሚለበስበት ሰዓት የዚህ ሰዓት ፊትና የለም ማለት ወንዶቹ የሉም ማለት ነው ይሄ ደግሞ መወሻሸት ነው ይሄ ሁሉ አስፋልት ስንት ሆኖ ሰው ስንት ነገር ያየ ፋጡማ እኔ አስቴር ወርቅነሽ ወይንም መስከረም ጥቅምትን በላት እሷ ስትለብስ ሱሪ ቃሪዋን ትለብሳለች والله ከሷ በላይ አደገኛው የነ ፋጡማ የነ ኸዲጃ አለባበስ ነው የነ ኸዲጃ አለባበስ 8 ቁጥር ነው ሁለት እግር የገባበት አንድ ሱሪ ማለት ነው አንድ ሱሪ ማለት ነው ሁለት እግር ገብቶበታል ውጥርጥር በላ ተጨናንቃ በዛ ላይ ይሄንኛው ሂጃብ እንዳይቀር የፀጉር ቃሪያም አለኩ በዚህ ላይ ይሄ ተደርጎ ተይዟል በዚህ ላይ ነው ቦርሷን ይዛ ስትሄድ እንግዲህ ሰው ነህ ተባላለህ ተጣጣለህ ወንድሞቻችን ምን አደጋ እኮ ነው ነብዩ አለይሂ ሰላቱ ወሰለም ይሄንን ያስተማሩት ተው አላህ የሚነገረን ይሄንን ነው ጀልባብ ይልበሱ يدنين عليهن من جلابيبهن جلباباቸውን ይልበሱ በላያቸው ላይ ይከናነቡ ይጣሉ ንገራቸው አለ الله سبحانه وتعالى እንዴ ام سلمة رضي الله تعالى عنها فيما رواه ابو داود رحمه الله እንዴ ተላለች لما نزل قوله تعالى من የሚለው يدنين عليهن من جلابيبهن የሚለው በመጣ ሰዓት አለ خرج نساء الانصار የአንሷር ሴቶች እንደው ጀልባባቸውን ለብሰውት ወጡ አለ አለች ለብሰውት ወጡ ከአነ على رؤسهن الغرباء እላያቸው ላይ እንደው ቁራ ይሰፈርባቸው ይመስላሉ አለች እንደው ጠቆር ብሎ ወጣ እንዳለ አለበሱት ሜዳው አሁን ሲያወግዙት ሰምቼ በጣም ገረመኝ አንዋር መስጊድ ማንም ይባል ታውቃላችሁ ማለት ሰምቻለሁ እንደው በጆሮዬ ነው የሰማሁት አንተ ጥቁር ይሄ ጥቁር ቀሚስ አለ ይሄ ጥቁር ጀልባ እንደው በጣም ለምንድነው የጅን ከለር ነው አላቸው ሀታ ራሱ አለ ሰው ራሱ እንትን ለራሂሉ የሚታረደው ጥቁር ነው አለ ጥቁር ነው ለራሂሉ የሚታረድ ለማስጠላት እኮ ነው መጀመሪያ ለራሂሉ ይታረዳል እንዴ ሰውየው እንዳገኘ ስለው መጀመሪያ ለራሂሉ አይታረድም ጥቁርን ግን የተናገሩት ዱሮ ነው ኡሙ ሰለማ ምን ልትላት ነው ምን ብሎ ሊመልስላት ነው ኡሙ ሰለማ ረዲየላሁ ተዓላ ዐንሃ وكذلك تقول عائشة رضي الله تعالى عنها فيما رواه الإمام البخاري رحمه الله لما أنزل عز وجل الله سبحانه وتعالى باورد يجزيه من الملون بأنتناتشو لاي وليضربنا بخمورهن على جيوبهن يملوا أنكت بمتى جزيه تلالي وليضربنا على بخمورهن بمكنا نبياتشو يمتقال يادرغو مكنا نبياتشو على جيوبهن درتاتشو لاي نهن يلبسوت يملوا بمتى جزيه عليه ሴቶች
የመዲና ሴቶች أخذنا أزورهن فشققنا من قبل الحواشي ያዙና ቅድድ ያደረጉ ልብሳቸው ሸርጡ ያንን ቅድድ ያደረጉ فاختمرنا به ትላለች በሱ ተከናነቡ ይችን ሲፈስር ابن حجر الأسقلاني ውስጥ ላይ ይገባና ፈተውል ባል አይغطينا وجوههن ፊቶቻቸውን ሸፈኑ ማለት ነው ብሎ ይፈስረዋል ስለዚህ النقاب واجب عبد الله بن عمر رضي الله تعالى عنه እንዲህ ብሎ ይናገራል فيما رواه الإمام البخاري رحمه الله لا تنتقب المرأة المحرمة ولا تلبس القفازين حج حرمي ሴት ኒቃብ አትለብስም እጅቤዛ ጓንትም አትለብስም ብለዋል መላእክተኛው አለ ስለዚህ ኒቃብ የዛን ጊዜ ይታወቅ ነበር ነው ሸው ዛሬ ላይ የአረብ ባህል ነው ብለው ይናገራሉ የየመን ባህል ነው ይላሉ መልበስ አልቻልኩም በይ አንቺም ሆይ አንተ ሚስትህን መቅጣት አልቻልክም ማልበስም አልቻልክም ራሷን ማሸነፍ አልቻለችም አንተም በዲንህ ሚስትህን ማስተዳደር አልቻልክም ስለዚህ እቺ ስለሆነች ሽርሽራ ውስጥ አትግባ የአረብ ባህል አይደለም ዲን ነው ያዘዘው ቁርአን ነው ያዘዘው يدنين عليهن من جلابيبهن يتناغروا الله ነው አላህ Subhanahu Wa Ta'ala ነው የተናገረው ታው እንጂ አሰልፈ ሴቶችን የስምንት ቁጥር አልበሰ ሴቶችን አደባባይ አውጥተህ የውመል ቂያማ አላህ ፊት ምን ልትመልስ ነው ለምን ኒቃብ ታዲያ ዋጅብ ነው አዎ ዋጅብ ነው ይሄን ተናግረናል ዋጅብ ነው ኒቃብ ገራገር ኡስታዝ ለመጠየቅ በጣም ቀላል ነው ችግር የለም አውራትሽን ጣጣ የለውም ምንም ችግር የለም በቃ አይወስወስ አትይበው እኔን ለምን አንቺ ነው ያልነው ይላል እዚህ ጊዜ ደግሞ ደስ ይላቸዋል ኡስታዝ ማለት ይሄ ነው ብሎ የሚሄዱበታል አላህን እንፍራ ሴቶቻችንን በትክክል አልብሰን እናያዝ ኒቃብ እናልብሳቸው አይነ በራ ምናምን ብለህ አታልብስ ሙሉን ነው ማልበስ ያለበት መላ ሰውነታቸው ነው መሸፈን ያለበት ጥፍራቸው መታየት የለበትም ጸጉሯ መታየት የለበትም አላህን ፍራ አንተም አላህን ፍራ